በድብቅ ከሚሰራው ወንጀል አላህ እንዲያላቅህ ከፈለክ ይሄን ሐዲስ ልብ ብለህ ማዳመጥ አለብህ። ይህም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ለአዕለመነ አቅዋመን ሚን ኡመቲ፣ ከህዝቦቼ ሰዎችን አውቃለሁ፣ የእቱነ የውመል ቂያመህ بحسنات أمثال جبال تهامة بيضا يوم القيامة تلك نج ترارا يمسل ملكام سراغر يمتعلو اللهم إهنن تلك نج ترارا يمسل ملكام سرا اند تبتن تبع درقوال قالوا عليه الصلاة والسلام. قال ثوبان رضي الله عنه رسول صلى الله عليه وسلم من دهالاتشو، يا رسول الله أنتو يا الله ملك تنياهوي قلس قل نستي نزي سوچنا مالناتشو ألا نكون منهم ونحن لا نعلم إن ياسان نوك ከነሱ እንዳንሆን ስለነዚህ ሰዎች ግለጹልን እስቲ አላቸው። ረሱልም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አማ ኢነሁም ኢኽዋኑኩም፣ እነሱማ ወንድሞቻችሁ ናቸው፣ ወሚን ጅልደቲኩም፣ ከዘራችሁም ናቸው፣ ወየእኹዙነ ሚነል ለይሊ ከማ ተእኹዙን፣ ከሌሊቱ እናንተ እንደምትወስዱት ይወስዳሉ። ይህም ማለት ሌሊት ተነስተው ይሰግዱ ነበር፣ መልካም ስራን ያበዙ ነበር፣ ሰደቃ ያደርጉ ነበር። ላኢላሃ ኢለላህ። ወላኪነሁም፣ ነገር ግን አቅዋሙን ሰዎች ናቸው፣ ኢዛ ኸለው ቢመሐሪሚላህ፣ አላህ በከለከለው ነገር ብቻቸውን ከሆኑ ኢንተሃኩሃ፣ ይደፍሯታል አሉ ዐለይሂ ሰላቱ ወሰላም። አላህ የከለከለውን ነገር ይዳፈራሉ ማለት ነው። ወንድም እህቶቼ አስቡት እስቲ፣ ይህንን በድብቅ የሚሰራ ወንጀል እየሰራችሁ ሞት ቢቀድማችሁ ምንድነው የምታደርጉት? ነፍሳችሁን ጠይቁ። እስከ መቼ ነው እንደዚህ መሆነው? ይሄ በድብቅ የሚሰራ ወንጀል ስንቶችን በህይወታቸው በረካን እንዲያጡ አድርጓቸዋል። በህይወታቸው ጭንቀት፣ ሐሳብ፣ ሐዘን እንዲደራረብባቸው አድርጓል። ወንድም እህቶቼ ከሌሊቱ ተነስታችሁ አልቅሳችሁ አላህን ሱብሓነሁ ወተዓላ ለምኑት ከዚህ ነገር እንዲያላቃችሁ። ከዚህ በፊት የሰራችሁትን ወንጀል አታስታውሱ፣ አታብሰልስሉ፣ አታውጥንጥኑ። ሸይጣን ልክ ሲያመጣባችሁ አዑዙ ቢላህ ብላችሁ ተነስታችሁ ዱዓ አድርጋችሁ ረካዓተይን ስገዱ። እንዲህም ካደረጋችሁ አላህ ሱብሓነሁ ወተዓላ ከዚህ ወንጀል ያላቃችኋል።